በአብዛኞቻችሁ ጥያቄ መሰረት የካድ ሞዳሪስን ቱቶሪያል ከሀ እስከ ፖ ሰርቼላችኋለሁ። በዚህ ቪዲዮ አብረን የምናየው ሞዳሪስ ሶፍትዌር ከፍተን የተለያዩ ፓተርኖች ከመስራታችን በፊት የምንሰራቸውን ፓተርኖች ሴቭ የምናደርግበት ፎልደር ስለሚያስፈልገን ቀለል ባለ መልኩ እንዴት ፎልደር ክሬት እንደምናደርግ አብረን እናያለን። ይህ የቁጢት ፋሽን ዲዛይን የዩቲዩብ ቻናል ነው። ለእናንተ ደግሞ ቀላልና ግልጽ እንዲሆንላችሁ ስክሪን ሪከርድ አዘጋጅቻለሁ። ወደ ቪዲዮ። ሰላም፣ ይሄ የቁጢት ፋሽን የዩቲዩብ ቻናል ነው። በዛሬው ቪዲዮ ይዤላችሁ የመጣሁት ሞዳሪስ ሶፍትዌር ላይ ፓተርን ከመስራታችን በፊት ማስተካከል ያሉብን ሴቲንጎች እናስተካክላለን። በዚህ የዩቲዩብ ቻናል የካድ ሞዳሪስን እያንዳንዱ ነገር ከፎልደር ክሬት እስከ ጀስት ፕሪንት ስለምናይ የዚህ ቪዲዮ ቀጣይ ፓርት እንዲደርሳችሁ ይህን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በመጀመሪያ የምናደርገው ምንድነው ፎልደር ነው ክሬት የምናደርገው። ፎልደሩ ለምንድነው የሚጠቅመን? እዚህ ጋር የምንሰራቸው እያንዳንዱ ፓተርኖችን እዛ ፎልደር ውስጥ ነው ሴቭ የምናደርገው። ስለዚህ ፓተርን ከመስራታችን በፊት መጀመሪያ የምናስቀምጥበትን ቦታ ማመቻቸት አለብን። ፎልደር እንዴት ክሬት እንደምናደርግ አሳያቸዋለሁ። ልክ ሞዳሪስ ሶፍትዌሩን ስትከፍቱት እንደዚህ አይነት ቪው ይኖረዋል። ይሄም በኋላ እንመለስበታለን። መጀመሪያ ፎልደሩን ማስተካከል ስላለብን ማለት ነው። ሚኒማይዝ አድርገነው ከዚህ ውስጥ እንወጣና በቀጥታ ወዴት ነው የምንሄደው? ዊንዶ ኢ በመንካት ወደ ዚስ ፒሲ ወደሚለው እንሄዳለን። ዚስ ፒሲን ከነካም በኋላ ምንድነው የምናደርገው? እያንዳንዱን ስቴፕ ቀስ ብዬ ስለሚሄድ ተከታተሉኝ። ከዛ ሎካል ዲስክ ሲ ውስጥ ነው የምናስገባው። እሱን ደብል ክሊክ እናደርግና ልክ ሲከፍትልን ሌክትራ የሚለው እንፈልጋለን። ይሄ ሌክትራ ሶፍትዌሮቹ ከተጫኑ ፒሲያችሁ ላይ የሞዳሪስ ሶፍትዌር ካለ ይሄኛው ይመጣላችኋል ማለት ነው። ወይ ደግሞ ካልመጣም ሌክትራ ብላችሁ ፎልደር ክሬት ማድረግ ትችላላችሁ። የት? ሎካል ዲስክ ሲ ውስጥ ማለት ነው። ሌክትራ የሚለውን ደብል ክሊክ እንነካለን። ደብል ክሊክ ነክተን ከገባን በኋላ እዚህ ጋር ምንድነው የምናደርገው? የራሳችንን ስም ነው ፎልደር ክሬት የምናደርገው ማለት ነው። ፎልደር ክሬት ለማድረግ ምንድነው የምናደርገው? ማውዛችን ላይ ራይት ክሊክ እንነካና ቀስታችንን ወደ ስራ አድርገን ኒው ምትለዋ ላይ ወደ ጎን ስናደርገው እንደዚህ አማራጮች ያመጡልናል። ከላይ ፎልደር ምትላለች፣ እሷ ክሊክ እናረጋታለን። ልክ ክሊክ ስናረጋት እዚህ ጋር ኒው ፎልደር ብሎ በሰማያዊ ይመጣልናል። ይሄኛውም ማጥፋት አይጠበቅብንም፣ ቀጥታ ስንጽፍ ራሱ ይጠፋልናል ማለት ነው። ስለዚህ እዚህ ጋር የእናንተን ስም ነው የምትጽፉት ማለት ነው፣ የዲዛይነሩን ስም ማለት ነው። እኔ ምን ልበለው? ዝም ብዬ ለምሳሌ ዲዛይነር ስሙ አበበ ነው ብንል አበበ ብዬ እዚህ ጋር ጽፋለሁ። ከዛ ባዶ ቦታ እጄ እዚህ ጋር ክሊክ ሳረግ አበበ ሚል ፎልደር ከላይ ይሰጠኛል ማለት ነው። እንደዚህ ካመጣልኝ በኋላ ሁለቴ ቶሎ ደብል ክሊክ ነክቼ አበበ ሚለው ፎልደር ውስጥ ገባ። እንደዚህ ባዶ የሆነ ስፔስ አገኛለሁ ማለት ነው። በመደበኛነት 4 ፎልደሮች ክሬት እናደርጋለን ማለት ነው። ምንድናቸው? መጀመሪያ ላይ ማርከር አለ፣ ከዛ ሞዴል፣ ከዛ ሳይዝ፣ ከዛ ሪፈረንስ። እነዚህ 4 ፎልደሮች በመጀመሪያ ክሬት እናደርጋለን ማለት ነው። ቅድም ፎልደር ክሬት እንዳደረግነው ምንድነው የምናደርገው? ራይት ክሊክ እንነካለን። ኒው የሚለው ላይ እንሄድና ፎልደር የምትለዋን ክሊክ አደርጋለሁ። ልክ እንደዚህ ሲያመጣልኝ ምን አደርጋለሁ? ማርከር ብዬ ጽፋለሁ። ማርከር ብዬ ጽፋለሁ። ከጻፍኩ በኋላ ባዶ ቦታ ክሊክ አደርጋለሁ። 4 ፎልደር ክሬት እናደርጋለን ስላልኳችሁ ቀጣይ ምን እናደርጋለን? ራይት ክሊክ እንነካለን። ኒው፣ ከዛ ፎልደር። ምንድነው ቀጣይ የምሰራው? ሞዴል ብዬ ጽፋለሁ። አሁንም ባዶ ቦታ መጥቼ እዚህ ጋር ክሊክ አደርጋለሁ። 2 ፎልደር ክሬት አደረገልኝ ማለት ነው። ስለዚህ 2 ይቀረኛል። አሁንም ራይት ክሊክ ነካለው፣ ኒው አድርጌ ፎልደር የሚለውን ነካለው። ልክ እንደዚህ ሲያመጣልኝ ምን ብዬ ጽፋለሁ? ሪፈረንስ ብዬ ጽፋለሁ። ከዛ ባዶ ቦታ ክሊክ። አንዱን ከሰራቸው አያስቸግርም፣ ተመሳሳይ ስለሆነ ማለት ነው። የመጨረሻ ምን ይቀረኛል? ሳይዝ ይቀረኛል። ስለዚህ ኒው ፎልደር ነካለው። እዚህ ጋር ልክ ይሄን ሲያመጣልኝ ሳይዝ ብዬ ጽፋለሁ ማለት ነው። ስለዚህ እነዚህን 4 ፎልደሮች ክሬት አድርገን ጨረስን ማለት ነው። ልክ የመጀመሪያውን ከሰራችሁት በኋላ ሌሎቹ መደጋገም ስለሆነ ፊደል እየቀየሩ ብዙም አያስቸግራችሁ። የ4ቱን ጥቅም ልንገራችሁ። የመጀመሪያው ማርከር ነው። ማርከር ሞዳሪስ ላይ አይጠቅመንም። መቼ ነው የሚጠቅመን? ዲያሚኖ የሚባል አፕሊኬሽን አለ። ልክ ሞዳሪስ ፓተርንን ሰርተን ከጨረስን በኋላ ወደ ዲያሚኖ እንልከውና ዲያሚኖ ላይ ምንድነው የሚሰራልን? ማርከር የምንሰራበት ሶፍትዌር ነው። ስለዚህ ጨርቅ እንዳይባከል የምናረጋቸው ብዙ ሳይዝ ስንሰራ ጥቅጥቅ አድርገን አንድ ቦታ ላይ ስብስብ አድርገናቸው የተወሰነ ሴንቲሜትር ጨርቅ የምናተርፍበት የምንደረድርበት ሶፍትዌር ነው። እሱን ይህን ስንጨርስ ቀስ ብለን እናየዋለን። ስለዚህ የሱ ሶፍትዌር ነው ማርከር ላይ ሴቭ የሚሆንልን ማለት ነው። ሁለተኛው ደግሞ ምንድነው? ሞዴል ላይ ደግሞ ምንድነው ሴቭ የሚሆንልን? እያንዳንዱ ሞዳሪስ ላይ የምንሰራ ፓተርኖች
ሞዴል ውስጥ ነው ሴቭ የሚሆንልን ማለት ነው። ቦርድ ሊሆን ይችላል፣ ሱሪ ሊሆን ይችላል፣ ሸሚዞች ሊሆን ይችላሉ። የተለያዩ የምትሰሯቸው ፓተርኖች በሙሉ ሴቭ የሚሆኑልን ሞዴል ውስጥ ነው ማለት ነው። ሶፍትዌራችንን ከዘጋን በኋላ ተመልሰን መክፈት ብንፈልግ መተን ሞዴል ውስጥ ነው የምናገኘው የሰራነውን ፓተርኖች ማለት ነው። ሶስተኛው ደግሞ ምንድነው? ሪፈረንስ ነው። ሪፈረንስ ላይ የምናገኘው ምንድነው? ኢንፎርሜሽን ነው። ኢንፎርሜሽን ስንል ፓተርን ላይ በማኑዋል ስንሰራ የምንጽፋቸው ኢንፎርሜሽኖች አሉ። ከት ሊሆን ይችላል፣ ፓነል ሊሆን ይችላል፣ ዴት ሊሆን ይችላል፣ ዲዛይነር ኔም ሊሆን ይችላል፣ ፓተርን ኔም ሊሆን ይችላል፣ ፓነል ሊሆን ይችላል። እነዚህ ነገሮች በሙሉ እዚህ ውስጥ ነው ጽፈን የምናዘጋጀው። አሁንም እየሰራን ስለምናይ በኋላ ስታዩት ክሊር ይሆንላቸዋል። አራተኛ ላይ የምናገኘው ምንድነው? ሳይዝ ነው። ሳይዝ ውስጥ ደግሞ ምንድነው የምናዘጋጀው? ሳይዝ ነው ውስጥ የምንሰራው ማለት ነው። እንደዚህ ስንል ምን ማለታችን ነው? ስሞል፣ ሚዲየም፣ ላርጅ፣ ኤክሴል እያለ ይቀጥላል ማለት ነው። በዚህ መንገድና ሌላ ደግሞ 30፣ 32፣ 34፣ 36 እያሉ የሚሄዱም ሳይዞች ስለሚኖሩ እዚህ ጋር የምንሰራው ፓተርን በየትኛው ሳይዝ ነው የሚለው እዚህ ጋር ነው ጽፈን የምናዘጋጀው ማለት ነው። ከዚህ ፎልደር ውስጥ ነው መተን የምንወስደው ሶፍትዌሩን ስንከፍት ማለት ነው። ስለዚህ አራቱ ለዚህ ጥቅም ነው የሚያስፈልጉን። ስለ አራቱ ትንሽ ግልጽ ከሆነላችሁ በኋላ እየሰራን ስንሄድ ደግሞ ለምን እንደሚጠቅሙ ክሊር እየሆነላችሁ ይመጣል ማለት ነው። አሁን ምንድነው የምናደርገው? ሪፈረንስ እና ሳይዝ አሁን ማዘጋጀት ስላለብን ሪፈረንስ ውስጥ እንገባለን። ቴክስት ዶክመንት እናዘጋጀው። ቴክስት ዶክመንቱን እንዴት ነው ክሬት የምናደርገው? ቅድም ራይት ክሊክ ነክተን ኒው ብለን ፎልደር ስንለው ፎልደር ነው የሚሰጠን አይደል? እዚህ ላይ ደግሞ ፎልደር አይደለም ክሬት የምናደርገው ኒው እንልና ወደ ታች ስናረጋው አትቀስታችን ቴክስት ዶክመንት ብትላለች እዚህ ጋር። ስለዚህ ቴክስት ዶክመንት የምትለዋ ክሊክ እናረጋታለን። እዚህ ጋር እንደዚህ ያመጣልናል። ልክ እንደዚህ ሲያመጣልን ኢንፎርሜሽን ነው ስላልኳችሁ፣ ልክ ስከርት ከሆነ የምንሰራው የፍሮንት ብቻውን፣ የባክ ብቻውን፣ የዌስት ባንድ ብቻውን፣ ሌላ ፓርትም ካለው ብቻውን ነው እዚህ ጋር ኢንፎርሜሽን የምናስቀምጥለት። ምን ኢንፎርሜሽን አለው? ቅድም እንዳልኳችሁ እነ ፓነል ከት ስንት ጊዜ ይቆረጣል፣ ዲዛይነር ኔሙ፣ ፍርሚያ ሊኖረው ይችላል፣ ፓተርኑ የተሰራበት ቀን ሊሆን ይችላል፣ የፓተርኑ ስም ሊሆን ይችላል። እያንዳንዱ ያስፈልገዋል የምትሉትን ኢንፎርሜሽን እዚህ ውስጥ ነው የምንሰራው ማለት ነው። ኒው ቴክስት ዶክመንት የሚለው እንደዚህ ሲመጣል ምን ብለን እንጽፋለን? መጀመሪያ የፍሮንትን ኢንፎርሜሽን እንጻፍ፣ ፍሮንት ብለን እንጽፋለን። እዚህ ጋር ግን ልክ ስትጽፉ ምን ታረጋላችሁ? ካፒታል ባይሆን ጥሩ፣ ሁሉንም በስሞል ሌተር በኋላ ስለሚያስቸግር እዚህ ጋር ስትሰሩ በስሞል ሌተር አድርጉት። ፍሮንት ብለን ከጻፍን በኋላ እዚህ ባዶ ቦታ ክሊክ ሶስቱንም ክሬት እናርጋቸው። ራይት ክሊክ ነካለው፣ ድጋሚ ኒው የሚለው ላይ ሄዳለው። ቴክስት ዶክመንት ነካለው፣ ባክ ብዬ ጽፋለሁ። የስከርት ነው የምንሰራው ብለን ምሳሌ ብንይዝ የጉርድ ነው ብን ባክ ሰራው፣ ፍሮንት ሰራው፣ ከዛ ዌስት ባንድ ይቀረኛል። ኒው ላለው። እዚህ ጋር ማተኮር ያለባችሁ ፎልደር ሳይሆን የምንለው ቴክስት ዶክመንት ብለን ነው የምንሰራው። ቴክስት ዶክመንት ክሊክ ስናደርግ ያመጣልናል። እዚህ ጋር ከለሩንም ካያችሁ የቴክስት ዶክመንት ነው። የፎልደሩ እንደነዚህ ቢጫ ነው የሚያደርግልን። ቴክስት ዶክመንት ነው መሆን ያለበት ማለት ነው። ልክ ሶስተኛ ምንድን ይቀረን? ዌስት ባንድ ነው። ዌስት ባንድ ብለን እንጽፋለን። ልክ እንደዚህ ሶስቱን ጽፈን ከጨረስን በኋላ እያንዳንዱ ውስጥ እየገባን ኢንፎርሜሽን እንጽፋለን ማለት ነው። በመጀመሪያ የባክን እንስራ። ባክን ደብል ክሊክ ነካዋለሁ 2 ጊዜ፣ እንደዚህ ያመጣልኛል ባዶ ምንም ስላልጻፍኩበት ማለት። ስለዚህ ምንድነው የምናደርገው? በመጀመሪያ ባክ ብለን ነው የምንጽፈው። ባክ ስለሆነ ባክ ብለን ነው የምንጽፈው። ይሄኛው ለምንድነው የሚጠቅመን? በኋላ ሞዳሪስ ሶፍትዌር ላይ ይሄኛውን ኢንፎርሜሽን አምጣልን ብለን ባክ ብለን ስንሰጠው ከዚህ ጠርቶ ነው የሚያመጣልን ማለት ነው። ምንም ፊደል መሳሳት ስፔሊንግ የለብንም። እዚህ ጋር ነው እንደጻፍኩት ባክ ብለን በስሞል ሌተር እንጽፋለን ማለት ነው። ቀጣይ ያሉትን ኢንፎርሜሽን ከባክ ስር ነው የምንዘረዝረው ማለት ነው። ኢንተርልና ምን ላለው መጀመሪያ ላይ ለምሳሌ ፓተርን ኔም ከሆነ ፓተርን ኔም ብዬ ጽፋለሁ። ፓተርን ኔም ብዬ ጽፋለሁ። ስፔስ አድርጌ እኛ የምንሰራው ስከርት ስለሆነ ስከርት ብዬ ጽፋለሁ። ስከርት ብዬ ጻፍኩ። አሁንም ኢንተር ላለው ፓነል ብዬ ጽፋለሁ። አሁንም ስፔስ አድርጌ ፓነሉ ምንድነው እየሰራን ያለ ነው? ባክ ነው ብለና ባክ ብለን እንጽፋለን። ሌላው ስታይል ነምበር ምንድነው? እናንተ የተመቻችሁን ማድረግ ትችላላችሁ። እዚህ ስታይል ነምበር የእናንተ ዩኒክ ነምበር ነው ማለት ነው። እኔ 10 ቁጥር እለዋለሁ። ቀጥሎ ደግሞ ፓርት ሚል እንጽፋለን። 1/3 ማለት እንችላለን። 3 ስለሆኑ 1/3 ማለት እንችላለን። ፓርት ላይ እዚህ ጋር ስፔስ አድርገን ምልክት እናስገባለታለን። ቀጣይ ምንድነው?
ከት ማለት ስንት ጊዜ ይቆረጣል ፓተርናችን የሚለው ነው። ስለዚህ ይሄ ባክ ስለሆነ 2 ጊዜ ነው የምንቆርጠው። ስከርት 2 ጊዜ ነው የምንቆርጠው። ቀጣይ ምን እንጽፋለን? ዲዛይነር ነኝ። እዚህ ጋር የራሳችሁን ስም መጻፍ ትችላላችሁ። እኔ በአበበ ስለጀመርን ፎልደሩን አበበ ብዬ ጻፍኩት ማለት ነው። በመቀጠል ደግሞ ምን እንላለን? ቼክድ ባይ ይሄኛው ፓተርኑን አይቶ ያረጋግጣላችሁን ስም ነው እዚህ ጋር የምትጽፉት ማለት ነው። ለአበበ አጋጣሚ ሆኖ እኔ ያየውለት ብንል ዳዋ ብለን እንጽፋለን ማለት ነው። ዴትም መጻፍ እንችላለን። እዚህ ጋር ያስፈልገዋል የምትሉትን ኢንፎርሜሽን በሙሉ መዘርዘር ትችላላችሁ። ወደታች መዘርዘር ትችላላችሁ፣ በቂ ስፔስ ስላለ ማለት ነው። ዴት ብለን የምትሰሩበትን ቀን እዚህ ጋር መጻፍ ትችላላችሁ ማለት ነው። የምትሰሩበትን ቀን የምትጽፉት ማለት ነው። ስለዚህ እዚህ ጋር ታህሳስ 5 ከሆነ 5 እዛ 4ኛ ወር ነው ታህሳስ 2018 ማለት ትችላላችሁ። እንዳልኳችሁ ወደታች ብዙ ኢንፎርሜሽኖች መጻፍ ትችላላችሁ። ልክ ጽፋችሁ ከጨረሳችሁ በኋላ ምንድነው የምናደርገው? ፋይል እንላለን። ከዛ ሴቫስ እንለዋለን። እዚህ ጋር ከላይ ስናየው ሎካል ዲስክ ሲ ሌክትራ አበበ ሪፈረንስ ይላል። እዚህ ውስጥ የኛ ፎልደር ውስጥ ነው ሴቭ የሚያደርግልን። ባክ የሚለውን ክሊክ አደረግና እዚህ ጋር ሲ ብሎ ነው ዱ ዩ ዋንት ቱ ሪፕሌስ ኢት ይላል። እዚህ ጋር ባክ ሚል ፎልደር ስለሰራን እሱ ላይ ሴቭ ላድርግል እያለኝ ነው። የስ ስለዋለው እዚህ ሴቭ ሆነልን ማለት ነው። እዚህ ጋር ስትሰሩ ሁልጊዜ ማረጋገጥ አለባችሁ። እኔ ለምንድን ነው ሎካል ዲስክ ሲ ሌክትራ እያልኩ ፎልደሩን እያመጣሁት? እዚህ ጋር ውጭ ላይ ፎልደር ክሬት ማድረግ ትችላላችሁ። እዛ ውስጥ መስራታችሁ ምንድነው አድቫንቴጁ መሰላችሁ? ፊት ለፊት ላይ ስታስቀምጡት ሌላ ሰው ሳያቅ ሊደልትባችሁ ይችላል። እዚህ ሲሆን ግን በጣም ብዙ ፕሮሰስ ስላለው እና ለእናንተ ፋይሉን በጥንቃቄ ለማስቀመጥም ይረዳናል። እዚህ ጋር ሁልጊዜም ቼክ ማድረግ አለባችሁ። ዚስ ፒሲ ሎካል ዲስክ ሲ ሌክትራ አበበ ሪፈረንስ ሴቭ የምታደርጉበትን ቦታ ማየት አለባችሁ። እናንተ ፎልደር ውስጥ መሆኑ የሰራነውን እርግጠኛ ለመሆን ባክ ሚለውን ደብል ክሊክ አድርገን እንከፍተዋለን። ሊንክ ስከፍተው ቅድም የጻፍናቸው ነገሮች እያንዳንዱን አስቀምጦልናል፣ ሴቭ ሆኖልናል ማለት ነው። በመቀጠል የምናደርገው ምንድነው? የፍሮንትን እንሰራለን። እዚህ ጋር እንዳልኳችሁ ልክ ስትከፍቱት ባክ ከሆነ ባክ፣ ፍሮንት ከሆነ ፍሮንት ማለት አለብን። ይሄኛው ፍሮንት ስለሆነ ፍሮንት ለዋለው። እዚህ ጋር ቅድም የዘርዘርኳቸውን አንድ በአንድ መጻፍ እንችላለን። ወይ ደግሞ ቀለል ባለ መንገድ ለመስራት ምን እናደርጋለን? እቺን ሚኒማይዝ እናደርጋትና ባክ ላይ ስለሰራ ነው አብዛኛው ነገሩ ተመሳሳይ ስለሆነ እናንተም ብልጥ ስለሆናችሁ ምን እናደርጋለን? ሰዓት ከመግደል ፓተርን ኔም ከሚለው ጀምሮ ሰሌክት አደረገውና ራይት ክሊክ ኮፒ ለውና ይህም ሚኒማይዝ አድርጌ የዛሬው ቪዲዮ በዚህ ያበቃ። የፎልደር አከፋፈቱ ፕሮሰስ ትንሽ ደቂቃው ረዘም ስለሚል በሁለት ፓርት ነው ያዘጋጀውላችሁ። ቀጣይ ፓርት ሲለቀቅ እንዲደርሳችሁ ይሄን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ሳምንት፣ መልካም ፈንጠዚያ ብያለሁ።